ስርዓት ለአላህ ይገባውና አባትየው ማልቀስ ጀመረ። ልጁን አቀፈ። ማልቀስም ያዘ። በመመለሱ ተደሰተ። ሐሳን በመመለሱ ወደ ጌታው። ሶስቶችም ዙሪያውን ከበው ማልቀስ ጀመሩ። ሐሳን በመመለሱ ተደስተው እይታቸው በጎዳናውም ላይ የሚያስገርም ሆነ። ትልቁ ሽማግሌ ያቅፋል። ፈርጣማ ጡንቻ ያለው ወጣት ደግሞ ያለቅሳል። በምን ላይ ነው የሚያለቅሰው? ወደ አላህ መንገድ በመመለሱ። ከዛም ወደ ሽማግሌዋ ሄደው ነገሯት። ጠንከር ያለንም ለቅሶ ማልቀስ ጀመረች። ሐሳን በመመለሱ ተደስታ። ከነሱ ይልቅ አላህ በጣም ይደሰታል ሐሳን በመመለሱ። አላህ በጣም ይደሰታል ሐሳን በመቶበቱ። የወንጀለኞቹ ወንጀላ የማትጎዳው ከመሆኑ ጋራ እሱን የሚያመልኩት አምልኮ የማትጠቅመው ከመሆኑ ጋራ ባሮቼ ሆይ ሁላችሁም ጠማማ ናችሁ፣ እኔ የመራሁት ሲቀር ምራን በሉኝ እመራችኋለሁ። ባሮቼ ሆይ ሁላችሁም ራቁት ናችሁ፣ እኔ ያለበስኩት ሲቀር